ልጄ እሱ የፈረንጅ ዶሮ ስንት ነው? 3000 ብር። ሰውዬ እንግሊዝኛ እንዲያስተምረኝ አይደለም እኮ የምገዛው። እማማ ማታ በህልሜ ደረቅ እንጀራ ስበላ አደርኩኝ። ፍቱልኝ እስኪ። ተመልሳተኛ ወጥ ይጨመርልሃል። አሁን አባይ ተገደቧል። ከዚህ በኋላ መብራት አይጠፋብንም። ፈጣሪ ሆይ አይንህ ጠፍቶ ነው በለኝ። ማን ነው የሚመለከተው? ባለ 100 ብር ካርድ ሞልቼ እንዴት ምንም የለህም ይለኛል? ማን በላው? እንዴ ደንበኛችን 100 ብር ተበድሮ ነበር እኮ። ምን ያስቅሻል? ጠብቂ ቆይ። እንጆ ስልክሽን ስጭኝ እስቲ። ፍቅረኛ አለኝ አልሰጥክም። እሺ በቃ ለደበበ ስጪው። ደሃ መሆናችሁን መቼ ነው ያወቀው? እናቴ ሳታስበው የሸማቾች ካርድ ከኪሷ ወድቆ ሳይ በቃ አልቻልኩም። የደሃ እንደሆነ ገባኝ። ቁርሴን ፒዛ ነው የምበላው። አንተ ምንድነው የምትበላው? እኔ ደሃ ልጅ ነኝ። ጠዋት ተነስቼ መከራዬን ነው የምበላው። ማሙሽ ስምህንና ምን መብላት እንደምትወድ ንገረኝ። ስሜ ጠንክር ይባላል። መብላት የምወደው ነገር ደግሞ እቁብ ነው። እናትዬ ስልክሽን ስጭኝና እንደዋወላ። ምን ደፋር አንተ ማግኔት ብትውጥ ራሱ አስበኝም። ልክ ነሽ። ማግኔት ድንጋይ አይስብም። ሄሎ ቴሌ፣ እባክዎ ምን ልርዳው? በእናትህ የቴሌግራም ፓኬጅ ግዛልኝ። አታላይ ነች ያቺ ልጅ፣ አታላይ ነች። ወይኔ አሳፈርከኝ እኮ። ባይሆን ስልክሽን 09 ማን ነው የፈሳው? አረኡ ይሄማ ፈስ ሳይሆን አር ነው። ይቅርታ 10 ብር ማውጣት አትችልም? ብሬን ስጪኝ፣ ካልሆነ ፖሊስ እጠራለሁ። ቆይ ደሃ መሆን አይቻልም ማለት ነው እዚህ ሀገር? ቤቢ ጉራጌ መሆናቸውን መቼ ነው ያወቀከው? እማዬ ያለምንም ዘይትና ሽንኩርት ወጥ ሰርታ አባዬ እንኳን አገባውሽ ያለቃል። አላችሁ ወይ? አለን። አማን ነው ወይ? አማን አማን። ያርገው አማን። አሜን አሜን። እማዬ ሆድሽ ለምን ትልቅ ሆነ? ትንሿ እህትህ ውስጥ ስላለች ነው። ግን ትወጃታለሽ? አዎ በጣም ነው የምወዳት። ታዲያ የምትወጃት ከሆነ ለምን በላሻት? አበራ የሚባል ልጅ ባለፈው አሜሪካ ሄዶ ስምህ ማን ነው ሲሉት ምን ቢል ጥሩ ነው? My name is Switch on። አስናቀች ወርቁ እና ዝም በይ እንጂ ቡና ላፈላል እኮ ነው። ቡን ያድርግሽ። ስሚ ውዴ፣ ማታ እኮ ሌባ ቤታችን ገብቶ ነበር። እና ምን ሰርቆ ወጣ? ምንም አይዟችሁ ብሎ 500 ብር ሰጥቶን ሄደ። ባጃጅ ትሄዳለህ? አልሄድም፣ ነዳጅ ጨርሻለሁ። ነይ የኔ ቆንጆ ልወጣ ነው። ዋው! ይህ እውነተኛ ቡና ነው። ይህን መቅመስ አለባችሁ።